አውቃለሁ ብዙዎቻችሁ ይህን ታሪክ አታምኑ፣ ግን ከጣና ሐይቅ በስተጀርባ አንድ ግዙፍ ሚስጥር ተቀብሮ እንዳለ ታውቃላችሁ? አሁን ማዕበል የሚታይበት የጣና ውሃ ድሮ ደረቅ ምድርና የሰው ልጆች የሚኖሩባት ታላቅ ከተማ ነበረች። ከብዙ ሺህ ዓመታት በኋላ ግን ውሃውን ምድሪቱን ሲወራት ያቺ ከተማ ከነ ታሪኳ በሐይቁ ስር ሰጥማ ቀረች። የገዳማት አባቶች ዛሬም ድረስ በሐይቁ ጥልቀት ውስጥ የሚሰሙ እንግዳ ድምጾችና ምስጢራዊ መተላለፊያዎች እንዳሉ ይናገራሉ። ይህች የጠፋች ከተማ የት ነው ያለችው? ምንስ አጋጠማት? ሙሉውን አስገራሚ ታሪክ በሚቀጥለው ቅዳሜ በማህደረ ታሪክ ዩቲዩብ ቻናላችን ይዘንላችሁ እንቀርባለን። እንዳያመልጣችሁ ሰብስክራይብ አድርጉ።